በአዲስ ከተማ ክፍለ ከተማ በወረዳ 8 አስተዳደር በከተማ ግብርና ዘርፍ የተደራጁና ባላቸው አነስተኛ የግል ቦታቸው ላይ የተሰማሩ ተቋማትና ግለሰቦች የግል ሕይወታቸው ከማሻሻል ባሻገር ገበያው ላይ የሚስተዋለው የዋጋ ንረት ለማረጋጋት የበኩላቸው አስተዋጽኦ እያበረከቱ መሆኑን ተናገሩ። ከተማ ግብርና ከተጀመረ ጊዜ ጀምሮ በዚህ ላይ ማጥፋት ከፍተኛ ተጠቃሚ ሆኜበታለሁ። ለአመታት በዚህ ስራ ላይ ተሰማርቼ እየሰራሁ ነው። መጀመሪያ ሲጀምር በ5 ዶሮዎች ነበር የጀመርኩት። በአሁኑ ሰዓት ከ50-60 በላይ ዶሮዎች አሉ። ለስጋ የሚሆኑ ለበዓልም እያወጣን በ5 ዶሮ የጀመርነው አሁን ላይ ከፍተኛ ጥቅም እያገኘንበት ነው። ጀምረናል። መዋጮችን በማዋጣት የጀመርነው ቤቱን ለማስገንባትና በተወሰነ ያክል ደግሞ የተወሰነ መነሻ እንዲሆነን ብለን ኦልሞስት ወደ 30 ሺህ ብር በላይ አዋጠናል። ከዛ በኋላም በቀጣይም እንደዚሁ ስናዋጣ ነበር። ነገር ግን አሁን ወረዳውም በሰጡን ዶሮዎች እና እኛም በገዛናቸው ዶሮዎች እንዳጠቃላይ ወደ 220 አካባቢ ዶሮዎች አሉ። ሁሉም ሴቶች ናቸው። እንቁላል በማስጣል እንቁላሎቻቸውን በመጠቀም የትምህርት ቤቱ ማህበረሰብ እና ከትምህርት ቤቱ ውጭ ያሉ ማህበረሰቡን በመጥቀም እኛም ተጠቃሚ እንሆናለን ብለን በማሰብ ነው የጀመርነው። አሁን ቅድም እንዳልኩት 220 ዶሮዎች አሉን። ከነዛ ውስጥ 150ዎቹ መጣል ደረጃ ላይ ደረሱ ናቸው። 200 ሺህ አብዘን የጀመርነው ሶስተኛ ዙራችን እነዚህ በጎች የምታዩ እዚህ ጋር ሶስተኛ ዙር እየገቡ ናቸው። ስለዚህ 2 ዙር ሽጠን ከዛ በኋላ ሶስተኛ ዙር አስገብተናል። ስለዚህ ምንድነው ስራውን ለማሳደግ አስፈላጊ ድጋፎች ቢደረጉልን ከዚህ የተሻለ ስራ መስራት እንችላለን። ለምሳሌ ከመኖ አንጻር ብዙ የሚያስፈልጉ ያ ድጋፍ ቢደረግልን የተሻለ ስራ እንሰራለን ብለን እናስባለን። ስለዚህ በተሻለ ሁኔታ ከዚህ የበለጠ ለመስራት እንፈልጋለን። በዚህ ብቻ ላይ ሳይሆን በሌሎች ስራዎች ላይም ለመሳተፍ አባላቱ ፈቃደኞች ናቸውና የሚመለከተው አካል ጥሩ ድጋፍ ቢያደርግልን የተሻለ ስራ እንሰራለን ብለን እናስባለን። ተደራጅተናል። በዚህ በድርጅቱ ወይም ደግሞ በተደራጀ ማህበር መንግስት ቢያንስ እርዳታ ወይም ደግሞ በጋራ ሆኖ የተደራጀው ብድር እንፈልጋለን። ብድር ቢያመቻችልን ከዚህ በፊት ያለው ከወረዳው ከክፍለ ከተማ የመጡትን እየጎበኙ ነበር፣ እያዩ ነበር። ለምን አትደራጁ? ተደራጅታችሁ ለምን ብድር አንሰጣችሁም አሉን። እኛ በጣም ፍላጎት አለን። ከዚህ ዶሮ ላይ የምናልፍበት አለ ወይም ደግሞ ዶሮ ላይ የምንቀርበት አለ። አላማችን ዶሮ በጎን እናደርጋለን። እንዳያችሁትም መሬት ሰፊ አለ። በዚህ መሬት ሰፊ ላይ የኛ ትምህርት ቤት ለኛ የሰጠን ነው። እዚህ ላይ ደግሞ ሌላውን ምርት ማምረት እንፈልጋለን። የዚህ ከተማችን ግብርና በ3 ዓመታት ውስጥም የወረዳችን ተጠቃሚ ለማድረግ በተደራጁ ታች እስከ ብሎክ ድረስ ቀጠና አደረጃጀቶችን ግንዛቤ በመፍጠር በዛ ላይ ተጠቃሚዎችን በየቤት በሚድነት ግንዛቤዎችን በመፍጠርና የወረዳችን በርካታ ተጠቃሚዎችን ወደ ከተማ ግብርና ገብተዋል። በዚህ መሰረትም ሁለቱም ዘርፍ በጓሮ አትክልትና በዶሮ እርባታ ተጠቃሚዋል። በዚህም ባለሙያዎችን በየቀጠናና በየቢሮዎች ማውደር ሂደት በከዕለት ዛሬ ለማድረግ ግንዛቤዎችን ተፈጥሯል። በዚህ መሰረት ግን ተጠቃሚዎችን የከተማ ግብርና የዋጋ መረጋጋት ተጠቃሚ ሆኗል። እዛ በርካታ ከዚህ ጋር ተያይዞ እነዚህ ሰዎች ወደ ስራ የገቡትም የግብዓት ስርጭቶችን የሚያከናውነው ግብዓቱን በሁለቱም ዘርፍ በዶሮ እርባታ እንቁላል ጣይ ጫጩቶችና እንዲሁም የሶስት ወር የሚደርሱ የስጋ ጫጩቶችን ስርጭትን አድርገናል። ወረዳ 8 ላይ በከተማ ግብርና ስራዎች አንጻር ከፍተኛ የሆኑ ከባለሙያዎች እንዲሁም ደግሞ ከከተማ ግብርና ቤተሰብ አንጻር ግንዛቤ በመፍጠር እስከታች ድረስ ስራዎች በርብርብ እንዲሰሩ የተደረገበት ሂደቶች አሉ። ከነዚህም አንዱ በከፍተኛ ሁኔታ
የወጣቶችና የሴቶች ተጠቃሚነትን ከማረጋገጥ አንጻር በሌማት ትሩፋት ከፍተኛ ስራዎች ተሰርተዋል። ይህም ስራ ሲሰራ እንደ ወረዳችን መርካቶ ኤሪያ በመሆኑም አንጻር አይቻልም አይሰራም የተባለውን ቦታ ላይ ደፍሮ መስራት ርብርብ በማድረግ ይህም ሲሰራ ከአመራሩ በከፍተኛ ሁኔታ ርብርብ በማድረግ ይቻላል የሚል ድፍረት በማምጣት በዛ አማካኝነት ስራዎች ተሰርተዋል። በወረዳው ባለፉት 3 ዓመታት 8000 የሚሆኑ ነዋሪዎች በከተማ ግብርና ዘርፍ በጓሮ ግብርናና እርባታ ተሳታፊ የሆኑ ሲሆን ወረዳው በዘርፉ ለተሰማሩ አርሶ አደሮች የግብዓትና የሙያዊ ድጋፍ በማድረግ ላይ ይገኛል።